ኑ ይሄንን ጉድ ስሙ። በሚመጡት ዓመታት ሁሉም ምልክቱን ሊቀበሉ ይገባል። በእንድምታ ምልክቶቹን ጀምረናል። ሁላችሁም ስለ ምልክቱ ታውቃላችሁ? ካላወቃችሁ እባካችሁን ራሳችሁን አስተምሩ። የአውሬውን ምልክት የሚቃወሙትን መግዛትም ሆነ መሸጥ አይችሉም። ለማኝ ይሆናሉ። ከሲስተሙ ቆርጣችሁ አውጧቸው። ያ ንጹህ ደስታችን ነው። ብልጥ የሆኑት በዚህ ምልክት ወንድማማቾች ነን። እኛን ማንም አይቆጣጠረንም። እኛ እንቆጣጠራቸዋለን እንጂ። የምልክቱ ኮኔክሽን ከኤአይ ቀጥተኛ ኮኔክሽን፣ ነፃ ፍላጎት ኮኔክሽን አልጎሪዝም ጋር ነው። አሁን እንደምታውቁት ሰው ነፃ ፍላጎት አለው። በእግዚአብሔር የተሰጠው ነፃ ምርጫ አለው። ያም ምርጫ ምልክቱን አንዴ እኛ ከሰጠነው በኋላ ፍላጎቱ በእኛ ይወሰናል። እያንዳንዱ እንቅስቃሴውን እንቆጣጠራለን። ሰውነቱን፣ ገንዘቡን። ውሳኔው 24/7 ሞኒታይዝ እናደርጋለን። የሱን አምላክ ቦታ እኛ እንይዛለን። ማዕከላዊ ኮምፒውተሮች የሱን እያንዳንዱን መረጃዎች ይሰበስባሉ። ከሱ ስማርት ስልኮች ወደ ማርኩ። ዝርዝሩን ስናገር ሁላችሁም በቀስታ ይህንን ቴክኖሎጂ መቀበል ትጀምራላችሁ። ለዚህ ነው ምጮህ። እናንተ የሆነ ጎሳችሁ የሆነ ከአካባቢያችሁ የተወለደ ሰው የሆነ ቋንቋችሁን የሚናገር ሰው የነካውባችሁ መስሏችሁ መታችሁ ተሳደባላችሁ፣ መታችሁ ተናገሩኛላችሁ። እኔ እያልኩ ያለሁት ያንዳንዱ መንግስት፣ አለቆች፣ ገዢዎች፣ ሐሰተኛ ነቢያት፣ ሐሰተኛ አስተማሪዎች በዚህ በተዘረጋ ወጥመድ ውስጥ ናቸው ያሉት፣ በሲስተም ውስጥ ናቸው ያሉት። እናንተ ከዚህ ወጥመድ አምልጡና ወደሚመጣው ንጉስ፣ ወደ ጌቶች ሁሉ ጌታ፣ ወደ ንጉሶች ሁሉ ንጉስ፣ ወደ ክርስቶስ ኢየሱስ ፊታችሁን አዙሩ። እባካችሁን ራሳችሁን አስመልጡ። ከዚህ ሲስተም ራሳችሁን አስመልጡ። ፊታችሁን ወደ እግዚአብሔር ቃል መልሱ እያልኩ የምጮህ ለዚህ ነው። በቅርብ እንደሰማችሁት በአውሮፓ በዩናይትድ ኪንግደም እና በአውስትራሊያ ዲጂታል አይዲ ብለው ጀምረዋል። ስደተኛን ለመቆጣጠር ነው የሚሉት። ከስደተኛ ጋር ምንም የሚያገናኘው ነገር የለም። ምክንያቱም ዲጂታል አይዲ የሚሰጠው ዜጋ ለሆነው ሰው ነው። ይሄ ዲጂታል አይዲ በዓለም ዙሪያ መንግስትና ኮርፖሬሽን የሰዎችን ህልውና ወደ አንድ ኪውአር ያመጡበት ነገር ነው። ይሄም ደግሞ የሰውየው ህልውና የእያንዳንዱ ሰው የወደፊት ህልውና በእነሱ እጅ ነው ማለት ነው። ትራቭል እንዳያደርግ ከፈለጉ ያስቆሙታል። የሆነ አገር እንዳይሄድ ከፈለጉ ያስቆሙታል። ከቤቱ እንዳይወጣ ማድረግ ይችላሉ። ምክንያቱም ባስና ትሬን እንኳን እንዳይጠቀም ማድረግ ይችላሉ። ገንዘብ እንዳያወጣ ማድረግ ይችላሉ። ስለዚህ እያንዳንዱን እንቅስቃሴውን ምን እንደገዛ፣ ምን እንደበላ፣ ምን እንደለበሰ ሁሉ እያንዳንዷን ነገር ይቆጣጠሯታል ማለት ነው። የኢየሱስ መምጫ በጣም ቅርብ እንደሆነና በማንኛውም ሰዓት ሊሆን እንደሚችል ግን ታይቷችኋል። እባካችሁን ምንም አማራጭ የሌለው ማምለጫ ኢየሱስ ክርስቶስ ብቻ ነው። እኔ በክርስቶስ ኢየሱስ ደም የተዋጀው ስለ ቋንቋ፣ ስለ ዘር ግንድ፣ ስለ ማን አያቴ ከየት መጣ ቅድመ አያቴ ምንም አያገባኝም። የእናንተም አያት ከየት መጣ፣ አባታችሁ የተወለደ፣ እናንተ የተወለዳችሁ ምን አይነት ቋንቋ ተናገራችሁ፣ ይሄንን የሚመለከተኝ ጉዳይ አይደለም። ነገር ግን እንዳትጠፉ ግድ ይለኛል። ስለዚህ እባካችሁን ተመለሱ። ከነዚህ ሐሰተኞች ወጥመድ ውጡ። እነሱ በእያንዳንዱ ሲስተም ውስጥ ተወጥሮ ያለ ሲስተም ውስጥ ያሉ ማስፈጸሚያ፣ የዚህ ጉዳይ ማስፈጸሚያዎች ናቸው። ኢየሱስ ይመጣል። ተባረኩ።